አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ ለዩቲዩብ አዲስ ነኝ። ላይክ ሰብስክራይብ እያደረጋችሁኝ ኮሜንትም ስጡኝ። ኢንሻአላህ መጽሐፍ አነባለሁ ማለት ነው። ለራሴም እያነበብኩ ለእናንተም ላስደምጣችሁ በማለት ነው። ለሁላችሁም ይጠቅማል ብዬ አስባለሁ። ብታዳምጡት አይከፋም። እስላማዊ ቤተሰብ ይላል ርዕሱ ኢንሻአላህ። ክፍል 1 ሴት እንደ ሰብአዊ ፍጡር፣ ክፍል 2፣ ክፍል 3 እያለ ይቀጥላል። ተከታተሉ። ሀሳብ አስተያየታችሁን አሳውቁኝ ኮሜንት ላይ ማለት ነው። ቢስሚላህ። ኢስላም በመጣበት ዘመን ከፊል የሰው ልጆች የሴትን ልጅ ሰብአዊ ፍጡርነት በእርግጠኝነት አይቀበሉም ነበር። ሌሎቹ ደግሞ ቢያንስ ይጠራጠሯታል። አንዳንዶቹ ሰብአዊ ፍጡርነቷን ቢቀበሉም ወንዶችን ለማገልገል እንደተፈጠረች አድርገው ይቆጥሯታል። ኢስላም ምስጋና ይገባውና ሴትን ከእንዲህ አይነቱ አስተሳሰብ ነፃ አወጣ። ሰብአዊ ፍጡርነቷን አጸና። ኃላፊነቷን የመሸከም የተጠያቂነትና በስራዋም ጀነትን የመጎናጸፍ ብቃት እንዳላት አረጋገጠ። የተከበረች ሰብአዊ ፍጡር እንደሆነች አወጀ። ልክ ከወንዱ ጋር እኩል የሰብአዊ መብቶች ተጋሪ አደረጋት። ሁለቱም የአንድ ግንድ ቅርንጫፎች ናቸውና፣ ወንድማማቾች ናቸውና፣ የአንድ አባትና የአንድ እናት ልጆች፣ የሐዋና የአደም ክፋዮች በአፈጣጠር እኩል ናቸው። በኃላፊነትና ተጠያቂነት እኩል ናቸው። በምንዳም ፍጻሜም እኩል ናቸው። ቁርአን ይህን በማስመልከት ሲናገር እንዲህ ይላል፣ እናንተ ሰዎች ሆይ ያን ከአንዲት ነፍስ የፈጠራችሁን ከእርሷም ተጣማሪዋን የፈጠረውንና ከእነኚህ ከሁለቱ በርካታ ወንዶችና ሴቶችን ያበዛውን ጌታችሁን ፍሩ። ያን በእርሱ የጋራ መብቶቻችሁን የምትጠያየቁበትን አላህን ፍሩ። ዝምድናንም ከመቁረጥ ተጠንቀቁ። አላህ እናንተን ዘወትር ተጠባባቂ ነውና ይላል ሱረቱ ኒሳ ምዕራፍ 4 አንቀጽ 1። በመሆኑም የሰውን ልጆች በአጠቃላይ ሴቶችንም ወንዶችንም አምላካቸው የፈጠራቸው ከአንዲት ነፍስ ነው። ይህችም ነፍስ ሙሉእነትን ትጎናጸፍ ዘንድ ተጣማሪዋን አደረገላት። ይህንንም በሌላ አንቀጽ እንዲህ ገልጾታል፣ እርሱ ያ ከአንድ ነፍስ የፈጠራችሁ ከእርሷም ተጣማሪዋን ይረካበት ዘንድ የፈጠረ አምላክ ነው። ሱረቱል አዕራፍ ምዕራፍ 7 አንቀጽ 189። ከዚች አንድ ቤተሰብ ውስጥ በርካታ ወንዶችና ሴቶችን አስገኘ። ሁሉም የአንድ አምላክ ፍጡሮች ናቸው። የአንድ አባትና የአንዲት እናት ልጆች ናቸው። እናም በወንድማማችነት ተሳስረዋል። ይህም በመሆኑ አንቀጿ የሰው ልጆች አምላካቸውን እንዲፈሩ የዝምድና ትስስራቸውንም እንዲጠብቁ አዘዘች። ያን በእርሱ የጋራ መብቶቻችሁን የምትጠያየቁበትን አላህን ፍሩ፣ ዝምድናንም ከመቁረጥ ተጠንቀቁ። ሱረቱ ኒሳ ምዕራፍ 4 አንቀጽ 1። በሌሎች አናቀጽ መልእክት መሰረት ወንድ የሴት ወንድም ሴት የወንድ ቢስሚላህ ወንድ የሴት ወንድም ነው፣ ሴትም የወንድ እህት ናት። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን በማስመልከት ሲናገሩ ሴቶች የወንዶች እህቶች ናቸው። አህመድ፣ አቡ ዳውሩ፣ ትርሚዚ እና ዳሪሚ አይሻን ዋቢ በማድረግ ዘግበውታል። በመለኮታዊ ትዕዛዙ በአምልኮች እና በሃይማኖታዊ አጀንዳዎች ሴት ልጅ ከወንድ እኩል መሆኗን ቁርአን ሲያስተምር እንዲህ ይላል፣ ሙስሊም ወንዶችና ሙስሊም ሴቶች፣ አማኝ ወንዶችና አማኝ ሴቶች፣ ታዛዥ ወንዶችና ታዛዥ ሴቶች፣ እውነተኛ ወንዶችና እውነተኛ ሴቶች፣ ታጋሽ ወንዶችና ታጋሽ ሴቶች፣ አላህን ፈሪ ወንዶችና አላህን ፈሪ ሴቶች፣ መጽዋዕቶች ወንዶችና መጽዋዕቶች ሴቶች፣ ጿሚ ወንዶችና ጿሚ ሴቶች፣ ብልታቸውን ከዝሙት ጠባቂ ወንዶችና ሴቶች፣ አላህን በብዛት የሚያወሱ ወንዶችና ሴቶች። አላህ ምህረትና ታላቅ ምንዳን አዘጋጅቶላቸዋል። ሱረቱል አህዛብ ምዕራፍ 33 አንቀጽ 35። በሃይማኖታዊና ማህበራዊ ኃላፊነቶች ቁርአን ሁለቱንም ጾታዎች እኩል ያደርጋል።
የወንድና የሴት አማኞች ከፊሉ የከፊሉ ረዳት ናቸው። በመልካም ያዛሉ፣ ከክፉ ይከለክላሉ። ሶላትንም ደንቡን አሟልተው ይሰግዳሉ፣ ዘካንም ይሰጣሉ፣ አላህና መልእክተኛውንም ይታዘዛሉ። ለእርነሱ አላህ ያዝንላቸዋል፣ አላህ አሸናፊ ጥበበኛ ነውና። ሱረቱ ቶባ ምዕራፍ 9 አንቀጽ 71 በአደም ታሪክ ውስጥ መለኮታዊ ትዕዛዝ የተላለፈላቸው ለእርሱም ለባለቤቱም ነው። አደም ሆይ አንተ ከነሚስትህ ገነት ውስጥ ተቀመጥ፣ ከእርሷም ከመልካም ፍሬዎቿም በፈለጋችሁበት ስፍራና ጊዜ ያሻችሁን ተመገቡ፣ ይችን ዛፍ ግን አትቅረቡ፣ ከበዳዮች ትሆናላችሁና። ሱረቱል በቀራ ምዕራፍ 2 አንቀጽ 35። ይሁንና በዚህ ታሪክ ውስጥ በቁርአን ትረካ መሰረት ኃጢአት የማሰራቱን ተግባር የፈጸመው ሰይጣን እንጂ ሐዋ አይደለችም። ሰይጣንም ከእርሷ ከገነት አስወገዳቸው፣ ከነበሩበት በውስጧም ከነበረው የገነት ድሎትም አወጣቸው። ሱረቱል በቀራ ምዕራፍ 2 አንቀጽ 36። ሐዋ ፍሬዋን ብቻዋን አልበላችም፣ ጀማሪም አልነበረችም። ስህተቱ የሁለቱም ነበረ፣ ጸጸቱና ንስሐቸውም እንዲሁ የሁለቱም ነበረ። ጌታችን ሆይ ራሳችንን በድለናል፣ ካልማርከንና ካላዘንክልን ከከሳሪዎች እንሆናለን በማለት ጌታቸውን ተማጸኑ። ሱረቱል አልአዕራፍ ምዕራፍ 7 አንቀጽ 23። እንዲያውም በአንዳንድ የቁርአን አንቀጾች ኃጢአቱ በዋነኝነት የአደም መሆኑ ተገልጿል። ከዚህ ቀደም ከአደም ቃል ኪዳን ይዘናል፣ ግና ረሳው፣ ቁርጠኝነትም አላገኘንበትም። ሱረቱ ጧሃ ምዕራፍ 20 አንቀጽ 115። ገና ሰይጣን ጎተጎተው፣ አደም ሆይ ዝንተ ዓለም መኖርና የማይወገድ ስልጣን ማግኘት የምታስችልህን ዛፍ ላመላክትህን አለው። ሱረቱ ጧሃ ምዕራፍ 20 አንቀጽ 120። አደም በዚች አኳኋን የጌታውን ትዕዛዝ ጣሰ፣ ስህተት ላይ ወደቀ። ሱረቱ ጧሃ ምዕራፍ 20 አንቀጽ 121። ንስሐውም እንዲሁ የእርሱ ብቻ እንደሆነ ተደርጎ ይቀርባል። ከዚያም ጌታው መረጠው፣ ንስሐውንም ተቀበለው፣ መቀናተንም ለገሰው። ሱረቱ ጧሃ ምዕራፍ 20 አንቀጽ 122። ከዚች አነቅጽ የምንረዳው የኃጢአቱ አነሳሽ እርሱ እንደነበረና ሐዋ ተከታይ ብቻ እንደነበረች ነው። ምንም ይሁን ምን የሐዋ ኃጢአት በእርሷ ብቻ ተወስኖ የሚቀር እንጂ ወደ እንስት ልጆቿ የሚተላለፍ አይደለም። የአንዷን ነፍስ ኃጢአት ሌላው አትሸከምምና። ይቺ ያለፈች ሕዝብ ናት፣ ለእርሷም የሥራዋ አላት፣ ለእናንተም የሥራችሁ አለላችሁ። እነሱ ይሰሩት በነበረው እናንተ አትጠየቁም። ሱረቱል በቀራ ምዕራፍ 2 አንቀጽ 134። ሁለቱም ጾታዎች በምንዳና ጀነትን በመጎናጸፍ እኩል መሆናቸውን ቁርአን ሲያብራራ፣ ጌታቸውም ልመናቸውን ተቀበለ። እኔ ከእናንተ ውስጥ ሲሆን ሴትም ሆነ ወንድ የማንኛችሁንም መልካም ስራ ከንቱ አላደርግም፣ ከፊላችሁ የከፊሉ አካል ነውና አለ። ሱረቱል ኢምራን ምዕራፍ 3 አንቀጽ 195። ኢንሻአላህ አንዳንድ ነገሮች ልሳሳት እችላለሁ ምናምን፣ ኮሜንት ላይ ያሳውቁኝ። ቀጣይ ክፍል ደግሞ አቀርብላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።